No. እንደ ሀገር ጠቃሚ የሆነ ለወርቅ ቁርጠት አረቄ ጠቃሚ ነው። ለሆድ ቁርጠት ጠቃሚ ነው። ምን ያርጎ ያውጣሽ ሬፊ እኔ እኮ ለወርቅ ቁርጠት አረቄ ጠቃሚ ነው እና የሆድ ቁርጠት ሬፊ አልገባሽም? እኔ ሳኩ እንዳይመስልሽ ሬፊ አልገባሽም? በጥጭ ያውጣሽ የማይታወቁ ተዋሳቶች ስላሉ አንቺ ዘሬ ምን ሆነሻል? መጽሐፉንም ያነበው አያነብም። እኔ እኮ በጣም ግራ ስለገባኝ ነገርኩሽ። ይነዳ ተቃለጂ ሳኩልሽ እኔ ሳኩልሽ ልኪታ ረጅም ትንፋሽ በጣም ውድ ነው የገዙት መጽሐፍ እንዳትቀጂው ቀደሽ በማርያም ቀደሽብኝ። እኔ እኮ አይደለሁም መጽሐፉ እኮ ለወርቅ ቁርጠት ምናምን የሚል ነው። እዚህ ጋር እያነበብኩ እኮ ይኸው አሁን እኮ ግራ ገብቶኝ እንዳለሽ ብዬ ለወርቅ ቁርጠት ተስማሚ የሆነ ያረቄ ቅመማ ቅመሞችና አጠቃቀሙ የሆኑ ለወንድሜ እኮ ፎቶ አንስተሽ ላኪልኝ ብሎኛል። ዛሬ ደወለልኝ። አንድ ደወለ እና ታታውኝ ምን እኔ እንደምልሽም የከፈለስ ንጹህ ነው። ምን ይለኝ እንደዚህ እኔ እንደምልሽ ያለብኝ ነው። ካሜራው ላይ እንደምልሽ ነው። እንደዚህ ለሱ ነው እንዴ? ረስ እንዲህ ነው እንዴ? ኦኬ እናሳየው እንዴ? እኔ እንደማሳይሽ ነው። እናቴ ጎበዝ ሆነሽ እንድልሽ ቱማ ሆኖ እንዴ ብለሽ ምን ትንጥለኝ አለኝ። ለምን አለሽ? እና እንዴት የምትነሺው? ደህና ነህ ልጄ? እንዴት ነህ? ሌላስ ሰላም ነው? እኔ ሰላም ነኝ። ፎቶ ሌላ በቃ ፎቶ ተነሽ። ፎቶ ተነሳ በቃ እንደዚህ እሺ ሳቂያ አይ ፎቶ ላይ ደህና ነኝ አይባል ዲዛይን ችግር አለ። ካሜራ ላይ እኮ ፎቶ ነው። ከዛ አሁን ቆንጆ ነው ታዘ እንደዚህ አንንም መላስ ያላውጣ እንደዚህ አይነት አለ እንዴ? ከዛ እንዴ በይስ ጎበዝ ፈረሽሽ እንደ መላሳችሽ እንደ ትረሽ ምትይ እና ለሱ እኮ ነው። አሁን ቆንጆ አቤት ቆንጆ እሱ መላስ ፈለገ ቆንጆ ወይ ሲያመት ይሻው መላስ ፈለገ። እኔ ምልሽ እንደ ተመላስ ከንፈር ይሻለው ተመላስ ከንፈር ይሻለው ከንፈርሽ አይደል ማለት እሺ እንደዚህ አይደል አስማአት ነው ምን ነው ብሎ ከዛ በዩ እንደርሷል በነገር አለ በቃ ፎቶ ተነሳውለት ሁሉም ነገር አስተካክሉ በቃ እስከሰየ በቃ ጭራሽ እኔ አክት እኮ ነው ቪዲዮ ላይ ጎበዝ
አልልም እና ታህልሽ መዝሙር እንደዚህ በይ እንጂ እንደዚህ መዝሙር እኔ እስክሳ እንደዚህ አይደለም መዝሙር ማሽ በመዝሙር እንልክለታለን በቃ እስክሳ እንደዚህ ኧረ ፎቶውን አንቺ የጠበቀሽ ፎቶውን ጠብያ አንድ ፎቶ አስነሻት በቃ ቆንጆ ልጅ በይ እንጂ ምን ደስ እንደሚል አይ እሷ እንደፈለገች ትነሳለች ደስ እንዳስተነሽሽ በቃ ተነሳው እኮ እንዴት እስኪ አንድ ናሳሽ እሺ እንዴት ተነሳሽ ድሮ እንዴት የምትነሱት ፎቶ እስኪ ቆንጆ ፈገግ አንገት ይሰበር ጠላቴ አንገት ይሰበር ጠላቴ ይስበር አንገት ይስበር ነው ብንቀር ይሳል ምስኪን እኔ ወንድ ነኝ እንዴ ይሰበር እና ያለ እስኪ እናቴ ቀድሙን አራቅምሻቸው ትንሽ እኮ ቢሆንም ትንሽ አቅምሻቸው አቅምሻት እንደራራቶች በለዝ አይን ያልበላል ምናት በላ ናንዱ አቅምሻት እስኪ ቀመሽ ዋይ ነጭ ግን በዛበት እንጂ ጠሩ ደግሞ ይለኛል ስንስላስስ አይ ኮች ስላትወድም ትንሽ የሁሉም አይደለም ይበቃኛል ኧረ አንደጣላ አይ ግድ የለም ማለት አንጣላ ያያ አንደጣላ ይጋፍተራ እንጂ ቆንጆ ነው አዎ አሪፍ ነው በጣም አሪፍ ነው ወደሽው አሪፍ ነው ጥራው ነው አፍደስ ሲሆን አደናቂ አውቶማቲክ ነው ሾኳች እኮ አውቶማቲክ እና ቆንጆ ነው ምንድነው ታቀራው ነሳለኝ ይጣፍጣል ዝናጭ ወዛበት ኧረ ቤቱ እኮ አንደኛ ቤት ነው ቤቱ አንደኛ ቤት ነው ቤቱ አንደኛ ቤት ነው የበላንበት ይታማሉ እንጂ አሪፍ ቤት ነው ምን የምታሙት የአህያ ስጋ ነው ይባላል የአህያ ይባላል የአህያ ስጋ ነው ሰው እንደሚበዛው የአህያ ስጋ ስለሆነ ነው ይባላል ይባላል ነው እኮ አህያ ስጋ ነው ያበላችሁ አጋፍተሽ ይባላል ነው የተባለው ቤቱ ምን ደስ ማይል ቀረና ያለው ይባላል ድገም እስኪ አጣጥሚ በደል ይመስላል ስጋ አይደለም ቆንጆ ስጋ ነው እኮ ስጋ አይደለም ቆንጆ ስጋ በጣም ምን አይነት ስጋ ይሄ የበሬ ስጋ ማለት ነው እሺ ጠራሩ ደስ የሆነ ቅድም ከበላ ነው እንትን ነጭ ወዛበት እንጂ ቆንጆ እውነትም ያይ በጣም ድገም ያስከባይና አንድ እስኪ ታጣጥማ አላጣጥማ ሳይደገም ምን አልኩ ታለኛለሽ እንዴት አንቺ ነገ ሀያታ ማለት እሺ ወልንገርሽ አጣፍጥሽ አልመርት ቢ አጣፍጥሽ ጣሙ ኧረ ይባላል ነው እኮ ሁሉንም መቅመስ እኮ ነው እናቴ ምን ሆነሽ ነው አፍሽ ላይ ማውጣት ነበር ጎልጉሎ አይ ምን ነው እንዴ ስጋ መርጠሽ ታበይኛለሽ እንዴ ምን አመጣው አይ እኮ እኔ እንትኑ ነው እኮ አይደለም ቆይ በድንገር ልንገርሽ ይባላል ነው እኛ ምን እናውቃለን ቆይ ሲያወራኝ ተመቻቸ ተማንጋ የሆነ ልጅ ታክሲ ላይ የት አግኝቶሽ ስመጣ ወደዚህ ስመጣ ልጁን አገኘ ሹፌር ነው በቃ ስናወራ ሳንቆም ልጅ ነው መልኩ በቃ ቆንጆዬ ስልክ የሰጠውልሽ ስልክ ሰጣው ተተዋወቀን አወራን ምናምን ያው ልብ ከጀለኝ አለኝ ቆንጆዬ ነሽ ምናምን ሲል ልብሽ ከነጀለኝ ሲለኝ አልኩኝ ዞር ብዬ እኔ እኮ አልኩና እንደገና መለስ አልኩ ከዛ አልኩልሽና መጣብኝ
አሁን አንፈልግም። አታውሪኝ እኔ ማለት አታውሪኝ። የሰውቅ ለምን እናንተኝ እንዴት ነው የማላውቀው? አሁን እንዲህ ሲያለ በይ አሁን ደረቀ። አሁን ከዛ እኔ አንፈልግም። አታውሪኝ። እሺ አሁን ስንመጣ እዚህ ጋር ነው መጣ። ስልክ ደወለልኝ። ልቤን ጠብቶታል። ልቤን ነው ጠባ። እሱ ልቤን ታገኝሽ ልቡ ስንመጣ ነው በወሬ ልቤን ጠብቶ ሲያረግ ይታወቀኛል። ልቤ ሲጠባ ይታወቀኛል። አወጣው ልብሽ ጠባኝ። እንዴት አበጠጋ ሲያወራኝ ሲያወራ ድክም ማለት ልቤ ሲደግሞ ይታወቀኛል። ድክም ሲለኝ አሁን መጣ እንጃ ይሄው ጀመረ አረ ነገ ጠበቅ ጀመረ አንቺ ሁለትሽ ነው ውሸትሽ ነው? አንቺ መለሰኝ። ልቤ መለሰው። ተበላቅብኝ። አይ ልቤ መልሶታል። ተበላቅብኝ። ልቤ መልሶ መግባት አለ እንደ ልብ ወድጄዋለሁ። ልጅ ወድጄዋለሁ። ያ በፊት ያዝሽው ያ ፊቴ ግጥም እያለብኝ እፊተኛውስ እሱን ተቆጣ። አሁን ልቤ ፊት አሁን አንቺ ሳይሽ እሱን ነው የማየው። አንቺ አለ እሱን እያየሁ ባንቺ አይኔ እንዳታወጪ። አይ ቀብቷታል። በቃ ይሁን ነገር እሱን እያየሁ አይኔ እንዳታወጪ። አሁን ከዛ እሺ አልኩት። አሁን እዚህ ጋር ስመጣ የሁለት ልጆች አባት ነኝ። እሺ በል ኮስተር ብዬ በል ለእሷ ያልኩ እኔ አትሆንም ጎበዝ አይሆንም ጎበዝ በጭራሽ ስለው በሌላ በትዳር እያልኩሽ እኮ መጣ አረ ቁጭ ልጅ አላምንሽ ቁጭ ልቀጥል ፈልግ ቁጭ አወዛሽ ሆነሽ ልቤን አልሰማሽም ልቤን እንደጠባህ መልሳልኩት። አሁን በየመድረው መለሰው ተመልሰዋል። ገባ አሁን ሁለት ልጆች አሉ። ለሱ ያለው ከኔ አትሆንም ጎበዝ ሁለተኛ እንዳትደውል እንኳን አልኩና የልቤ መጠባት ትዝ ሲለኝ ይሁን ይላልኩና ላማክሽ ብዬ መጣሁ። ይሁን አይሁን ሁለት ልጆች አባት ማለት ትዳር ይሄው አይሆንም እያለኝ ነው። ቀብቶሽ ሄደ እንዴ? አይሆንም እያለኝ ነው። ቀብቶሽ ሄደ ጉድ ይፈጠለው ነይሲ ቀብቶሽ ሄደ እንዴ? እንዴ ለካካ ልክ አንቺ እንደምትነካኪ ነካካኝ። የኔ ጌታ ነካካኝ። እንዴ ሰጠሽው አንቺ እንዴ ሰጠሽው ምን ሰጠው? እንዴ ስለካኝ ዝም ትይዋለሽ። እዚህ ጋር ለሚነካኝ እዚህ ጋር ስለካኝ በቃ ፍስስን ያልኩት አሁን በቃ እሺ አልኩት። ከየት አመጣሽው? እሺ አልኩት። ሲላክ እንዴት እሺ ትይዋለሽ? በቃ ይሁን ነካካኝ መሰለኝ። እዚህ ካሽቲ እሺ ለዋለ እዛ በቸኝ ነገር ዝግ ይውራፍሽ። ቆይ መጨረሻው እንዴት ጦሽ ወይ እንዴት ማማሩ ወይ አቤት የኔ ጌታ አረ ማማ ያቀጥሽ ባዝብ ብትታታው ይሄ ነገር ብቻ እንዲህ ሲነካኝ ስፋስኩ ይታወቀኛል። እኔ እንዲህ ሲነካኝ ፍስሳሉ ሸታ ሄሎ ወይ ዛሬ ከመሸልኝ ተገኘሽ። ምን ዋስ ተብሎ ነው? ዋና ምን ችግር አለው? እኔ እሆናለሁ ዋስ አውቃለሁ። ተማምነሽብኝ ነው ዋስ ነው። ምን ነበር ወንጀሉ? አንቺ ዋስ እኮኝ በቃ ነገ ስንሳለም ጠይቅ ፍርድ ቤት ነው። አንቺ ዋስ እኮኝ ነው። ችግር የለውም እኮ ምንድነው? በምንድነው ዋስ የሚሆነው? በቃ ችግር የለውም። አንቺ ልጅ ተይ ምን ነው ዛሬ ችግር የለውም። ምን ሆነሻል? ዋስ ሌላ ሰው ጋር ነሽ። ምን ሆነሽ ነው አንቺ? አንቺ ነገር እንዳታመጭብኝ። ወንጀል ከባድ ነበር እንዴ? ማለት ኧረ እንዳትጠራጠርኝ ያለልሽ ዋስ ሆናለሁ። አንቺ ሌላ ነገር እንዳታመጭብኝ። ለሺ ማዘር ነኝ የሰናይት ታታባኝ ነው ነሽ የሰናይት ወንድም ታስረክ ዋስ ምን ይምራ ነው ሰናይት ደማመሽ ነው ያትሆን። እሺ እንዴ አረ ችግር የለም እናቴ ዋስልሻለሁ እንዴ ምን ሆነሽ ነው? ዋስ እኮ ደማ ስላሻጣሽ ሰናይት እናት እኮ ወንድም ነው የታሰረው። ምን ደማነሽ አትሆን በአምሳት ዋስ እንዴት ይሆኛል? ወይ
ማዘር ደበራቸው? ኧረ አልደበራትም፣ ችግር የለም። ደብሮኛል። ቆይ እሺ፣ አንዴ ቆይ፣ እንትን ላይ ድምፅ ላይ ነው። ስሚያት የምትለውን ስሚያት። እኔ ችግር የለም፣ እኔ ዋስ ሆነሻለሁ፣ ችግር የለውም። ምንድን ነው የምንለው? እንዴ ዋስ መሆን ችግር እኮ የለውም። አትይም አንቺ። ለምን? እንዴት ነው ጉድ? ዋስ ሆነሽ ሙተሻል። እሺ እናቴ እና ኧረ ማንም ዘመድ ጋር እንዳትሄጂ እናቴ ነው ያለሁልሽ። እንዴ ምን ሆነሽ ነው አንቺ? እኔ እያለ ጓደኛሽ ሌላ ሰው ጋር ትሄጃለሽ እንዴ? ወይዬ በቃ እሺ፣ ከማልሽ እደውልልሻለሁ። አሚን አሚን። ምንም ታሸችው ብብቴ ሸቶች እንዴ ገማሽ ውሃ ያለ አለ እኮ ጠጥባለሁ ብዬ አሁን ስራ ይዣ ነበር። ስራው ነው መሰለኝ። በቃ ልትይኝና በቃ ሂድ ታጠቢ። አይ ልጨርሰሽ አንቺ ሸቶሽ ልታጥቢኛለሽ እንዴ? ወይ አንቺ እንዴ ነው የምትተብበት? ሂድ በቃ ታጠቢ። እስኪ በትንሽ ነው የምትሸተው? ሂድ ታጠቢ በቃ ሸተቻለሁ። ምን አይነት እንትን ሆነሽ ድና ሲታን ትነሽ ታጠቢ ድራሽሽ ይጥፋ። አንቺ በጣም ሸተቻለሁ። ውሃ ለባብሻው ሂጂ ታጠቢ። እኔ ራሴ ለቀለው ሂጂ ሸተተሽ ስማ አንቺ ሂጂ ሸተተሽ ሂጂ ተነሽ ሂጂ ምንድነው ትኩት ቤት ተነሽ። እሺ አይ ግን ሸተተሽ አንቺ ጋማሽ በቃ ተነሽ ሂጂ አንቺ ሸተተሽ። እኔ በጣም ሸተተኝ። አንቺ ምን አይሸትሽም? መሽተትም አለብሽ እንዴ? ውሃ ያለ ሳሙና ያለ እንዴ? እኔ እኮ ለአንቺ ተሳቀቅኩ። እኔ እንደሸተኝ አንቺ እንዴት ሸተተሽ? ሸተሽ እኔ ተነሽ በቃ ሂጂ አጣበይ ላትመጪ እስኪማ እኔ ናሽትሽ እኔ ሂጂ ገብሽ ታጠቢ። ትታጠብ? አዎ ሂጂ ገብሽ ታጠቢ። ሂጂ ገብሽ ታጠቢ።